ይሄንን ላዘጋጀው ለአርሲ ዩኒቨርሲቲና ለዶክተር በጋሻው ምስጋና ላቀርባለሁ። ይህ ስራ ስራነቱን አምነውበት እኛንም ማሳምነው ወደ ስራ እንድንገባ ያደረጉን ዶክተር በጋሻው ናቸው። በዚህ ላይ ምንድነው እሱ መናገር የምፈልገው እዚህ እኛ ትምህርት ቤት ከልማት በህብረት ትምህርት ቤት የሚመጡት ተማሪዎች በአጠቃላይ እዚህ ትምህርት ቤት ነው የሚገቡት። እዚህ ትምህርት ቤት በ2006 ዓመተ ምህረት እኔ ከገጠመኝ አኳያ ልንገራችሁ። 2 ተማሪዎች ተጣሉ። ሁለቱም መስማት የተሳናቸው ናቸው። የትኛውን ልገላገል? ሁለቱንም መገላገል አልቻለም። ምክንያቱም እኔም ከነሱ የባሰ የነሱን ቋንቋ አልችልምና። አሁን ግን የተወሰነ ጭላንጭል አግኝቻለሁ። አሰልጣኞቻችን ደግሞ እጅግ በጣም ሊመሰገኑ የሚገባቸው ናቸው። በጸባይ እንደ ዕድሜያችን ተከባብረን አክብረውን ስራውን ሲሰሩ ቆይተዋል። ይህም መልካም ስራ ነው። አንድ ሊደረግ የሚገባ ነገር የቀረና አለ። አሁን 4-5 አስተማሪዎች ናቸው። ከዘመናዊ ቴክኖሎጂ ጋር እየሄደላቸው አይደለም ስልጠናው። ዓለም ዛሬ ብዙ ደረጃ ላይ ደርሷል። አንድም ኮምፒውተር እንኳን የላቸው። እንዲሁ ነው ያሉት። በነበራቸው ዕውቀት ነው እየሰሩ ያሉት። እነዚህን ሰዎች በተለይም በአርሲ ዩኒቨርሲቲ በኩል አስፈላጊው ድጋፍና እገዛ ካልተደረገላቸው የነሱ ዕውቀት እነሱም እየደከሙ ሲሄዱ እየደከመ የሚሄድ እንደሆነ ልንረዳው ይገባል። ሌላኛው ደግሞ ይሄ ትምህርት ቤት ከመጋቢ ትምህርት ቤት የሚመጡለት ከበቆጂ ይመጣል፣ ከሳጉሬ ይመጣል፣ ከየትም አቅጣጫ ይመጣለታል። በአሁኑ ሰዓት የሰለጠኑ ሰዎች ጭላንጭል ያዩ ሰዎች ነው ያሉት። ሁሉም ተስተካክሎ አንድ በዚህ ቋንቋ በአግባቡ የእውቀት ያለው ከኛ ይበልጥ እውቀት ያለው ጋይዳንስ ኤንድ ካውንስሊንግ ሊመደብለት ይገባል። ምክንያቱም እኛ 20 ቀን የተማርነው 1 ወር ነው የተማርነው። ነገር ግን ያ ጋይዳንስ ኤንድ ካውንስሊንግ በዚህ ትምህርት የተካነና ከፍተኛ እውቀት ያለው ስለሆነ ያንን እንደው ከትምህርት ቢሮ ጋር ከመንግስት ጋር በመነጋገር የአርሲ ዩኒቨርሲቲም የራሱን አስተዋጽኦ አድርጎ እርዳታው ቢቀጥል ወይም ደግሞ ሰው የሚመደብበት መንገድ ቢመቻች። ሌላኛው የቀሩ መምህራን አሁን ብዙ አሉ። ቅድም ዶክተር በጋሻው ብለዋል። 12 አስተማሪዎች ነን እዛ ክፍል የምንገባው። ክፍላችን ያለችዋን አጸደን ምንም አልረዳናትም ማለት እንችላለን ካሁን በፊት። ነገር ግን ውጤቷ ደግሞ ልጅቷ በጣም ቆንጆ ነው። እኔ ልክ ስለ አጸደ ስሰማ አጸደ እንዲህ ነኝ ሲሉኝ ሄጄ ቤቴ ውጤቷን ነው ያየሁት። እጅግ በጣም አመርቂ ውጤት አምጥታለች። ስለዚህ እንዲህ ያሉ ልጆች እንዲህ ለፈጠራ ከፍተኛ ውጤት ሊያስመዘግቡ የሚችሉ ልጆች እቤትም የሚቀሩብን ስላሉ እንደው ባካችሁ ሁላችንም ተረባርበን ይሄንን የትምህርት ስራ ብናጎለብተው በተለይ ለነዚህ አሰልጣኝ 4 አስተማሪዎች ከቴክኖሎጂ ጋር የሚሄዱበት አክሰስ ዛሬ ነገ ባይባል ፊደላት እየተቀየሩ ነው። ቋንቋ ያድጋል፣ የነበረው ይሞታል። የተሻሻሉ ነገሮች እጅግ በጣም ብዙ እንትኖች እንዳሉት እናውቃለን። ስለዚህ እንደው አስፈላጊው ቢደረግላቸው የመደጎሚያ እንትን ስራው በጣም ውስብስብ ነው፣ በጣም አስቸጋሪ ነው። እኔን ማሰልጠን ያስተማርኳቸው ልጆች እኔን ማሰልጠን ለኔ ትልቅ እንትን። ስለዚህ እንደው በዛ በኩል ዩኒቨርሲቲው ዛሬ ነገ ሳይል አስፈላጊውን ቢያደርግላቸው፣ ግብአቶችን ቢያሟላላቸው። አመሰግናለሁ።